ሰላም፣ ዛሬ የአርቲፊሻል ኢንተለጀንስ ኤአይ ቴክኖሎጂን ምን ያህል የዓለማችን የወደፊት ዕጣ ፈንታ እንደሚወስን እናያለን። ይህንን ቴክኖሎጂ በተመለከተ በዘመናችን ታላቅ ለውጥ ያመጡ ታዋቂ ሰዎች የተናገሯቸውን ሀሳቦች፣ ትንበያዎች ይዤላችሁ ቀርቤያለሁ። ከስቲቨን ሃኪንግ እና ቢል ጌትስ እስከ ኤለን መስክ ያሉ ታዋቂ ሰዎች ስለ ኤአይ ያላቸውን አመለካከት በዝርዝር እናያለን። የመጀመሪያውም ስቲቨን ሃኪንግ ታላቅ የፊዚክስ ሊቅ ሲሆን ኮስሞሎጂስት እና ደራሲ ነው። ስለ ብላክ ሆል እና ጽንፈ ዓለም አፈጣጠር ባደረገው ጥናት ይታወቃል። እሱም ስለ ኤአይ የተናገረው ሀሳብ የተሟላ ኤአይ መፍጠር የሰው ልጅ ታሪክ የመጨረሻው ክስተት ሊሆን ይችላል። ሃኪንግ የኤአይን አቅም ከፍ አድርጎ ያየ ሲሆን ያለ ጥንቃቄ ከታየ ግን ለሰው ልጆች አደገኛ እንደሚሆን ያምናል። የማሰብ ችሎታ ያለው ኤአይ የራሱን ሕልውና ለመጠበቅ ከሰው በላይ ስለሚያስብ የሰው ልጆች ሊያስፈራራ እንደሚችል አስጠንቅቋል። ይሁን እንጂ ኤአይ የሰው ልጆችና ከበሽታ ከድህነት ነፃ የሚያወጣበት መንገድም ሊሆን እንደሚችል ተናግሯል። በቀጣይም ቢል ጌትስ የማይክሮሶፍት ኩባንያ መስራችና የቴክኖሎጂ ዘርፍ ትልቅ አስተዋጽኦ ያለው ሰው ነው። በአሁኑ ጊዜ በትምህርት በጤናና በድህነት ላይ የሚያተኩሩ የበጎ አድራጎት ስራዎች ላይ እየተሳተፈ ይገኛል። እሱም ስለ ኤአይ የሚለን ኤአይን ማምጣት ለሰው ልጆች እንደ ኤሌክትሪክ ኃይል ፈጠራ አይነት ትልቅ ለውጥ ያመጣል። ጌትስ ኤአይን እንደ አዎንታዊ ኃይል ነው የሚያየው። ኤአይ በጤና ጥበቃ፣ በትምህርት፣ በኢኮኖሚና በሌሎችም ዘርፎች ትልቅ ለውጥ እንደሚያመጣ ያምናል። ይሁን እንጂ ያለ ጥንቃቄ ከታየ ለብዙ ሰዎች የሥራ ዕድልን ሊቀንስ ስለሚችል መንግስታት መፍትሄ እንዲፈልጉ ያሳስበናል። የቴስላ፣ ስፔስኤክስ እና ትዊተር ኩባንያዎች ዋና ስራ አስኪያጅ ሲሆን ስለ ኤሌክትሪክ መኪናዎች፣ የጠፈር ጉዞና የመገናኛ ቴክኖሎጂዎች ላይ አብዮት ያስነሳ ሰው ነው። ኤለን መስክ ስለ ኤአይ እንዲህ ይለናል። ኤአይን ማስተናገድ እንደ ኒውክለር መሳሪያዎች ነው። ኤለን መስክ የኤአይ አደጋ በጣም ትልቅ እንደሆነ ያምናል። ከኒውክለር መሳሪያዎች በላይ አደገኛ ሊሆን እንደሚችል ደጋግሞ ገልጿል። በመሆኑም ኤአይን የሚቆጣጠርና ደህንነቱን የሚያረጋግጥ ዓለም አቀፍ የቁጥጥር ስርዓት እንዲቋቋም ጥሪ አቅርቧል። እርሱም በኤአይ ምርምር ላይ ለህዝብ ግልጽነት ለማምጣት ኦፕን ኤአይ የተባለ ኩባንያ መስርቷል። በቀጣይም ጃክ ማ የአሊባባ ኩባንያ መስራችና የቀድሞ ስራ አስኪያጅ ሲሆን ዛሬ ላይ የቻይና የኢኮኖሚ እድገት መሪ ከሆኑ ሰዎች መካከል አንዱ ነው። እሱም ስለ ኤአይ ሲናገር በኤአይ ዘመን ሰዎች በብልህነት ከማሰብ ይልቅ በስሜታዊነት ማሰብ አለባቸው። ጃክ ማ ኤአይ የሰው ልጅ ስራ እንደሚወስድ አይጠራጠርም። ነገር ግን በሰው ልጅ የማሰብ ችሎታ ላይ ብቻ ከማተኮር ይልቅ በስሜታዊነት ላይ መተማመን እንዳለብን ያሳስባል። ስሜታዊ ኢንተሊጀንስ፣ ፍቅር እና የፈጠራ ስራዎች ኤአይ ሊተካቸው የማይችላቸው ነገሮች እንደሆኑ ያምናል። የፌስቡክ የአሁኑ ሜታ መስራችና ዋና ስራ አስኪያጅ ነው። የማህበራዊ ሚዲያ እና ሜታቨርስ ቴክኖሎጂ የሰው ልጆችን የማገናኘት አቅም ያላቸው ቴክኖሎጂዎችን የመሰረተ ሰው ነው። ማርክ ዙከንበርግ የእሱም ሀሳብ ኤአይን መገንባት ለሰው ልጅ ያለውን ችግር ለመፍታት የሚያስችል መሰረታዊ መሳሪያ ነው። ማርክ ዙከንበርግ ኤአይን የሰው ልጅ የኑሮ ደረጃ የሚያሻሽል ቴክኖሎጂ እንደሆነ ያምናል። ኤአይ የጤና ችግሮችን ለመፍታት፣ ደህንነቱ የተጠበቀ የመኪና መጓጓዣ ስርዓት ለመፍጠርና በሌሎችም ዘርፎች ላይ አዎንታዊ ተጽዕኖ እንደሚያመጣ ይገልጻል። በቀጣይም አንድሩ ኤንግ የጉግል ብሬን ፕሮጀክት መስራችና የቀድሞ ባይዱ ዋና የሳይንስ ሊቅ ሲሆን እንዲሁም ኮርሴራ የተባለውን የመስመር ላይ የትምህርት ድርጅት በጋራ መስርቷል። ስለ ዲፕ ለርኒንግ የኤአይ ዘርፍ ጥልቅ እውቀት ካላቸው ሰዎች ውስጥ አንዱ ነው። እሱም ስለ ኤአይ ሲናገር አርቲፊሻል ኢንተሊጀንስ አዲስ ኤሌክትሪክ ነው። ኤንግ ኤአይን ከኤሌክትሪክ ኃይል ጋር ማነጻጸሩ የዚህ ቴክኖሎጂ መሰረታዊና ሁሉንም ነገር የመቀየር አቅም እንዳለው ለማሳየት ነው። ልክ እንደ ኤሌክትሪክ ኃይል በግብርና፣ በትራንስፖርት፣ በኢንዱስትሪ እና በግንኙነት ዘርፎች ላይ አብዮት እንዳመጣ ሁሉ ኤአይም እያንዳንዱን የኢንዱስትሪ ለውጥ እንደሚያመጣ ያምናል። ዋና ትኩረቱም ኤአይን ለሕክምና፣ ለትምህርትና ለሌሎች ማህበራዊ አገልግሎቶች መጠቀም የሰዎችን ኑሮ ማሻሻል ላይ ነው። የኤአይ አባት በመባል የሚታወቅ ሲሆን በጥልቅ ትምህርት ዲፕ ለርኒንግ ላይ ባደረገው አስተዋጽኦ የቲዩሪንግ ሽልማት አሸንፏል። በቅርቡ ግን ከጉግል ስራው በመልቀቅ ስለ ኤአይ ስጋቶች በግልጽ መናገር ከጀመሩ ሰዎች አንዱ ነው። ጂኦፍሪ ሂንተን ስለ ኤአይ ሲናገር በኤአይ ውስጥ አንዳንድ ገዳይ ነገሮች ሊኖሩ ይችላሉ። እኔን የሚያሳስበኝ ይህንን ቴክኖሎጂ የሚፈጥሩ ሰዎች መጥፎ ዓላማ ሲኖራቸው ነው። የሂንተን እይታ ከአንድሩ ኤንግ በተወሰነ ደረጃ ይለያያል። ኤአይ የሰው ልጅ የመቆጣጠር አቅም ከፍተኛ ስጋት አድርጎ ይመለከተዋል። ኤአይ በሰዎች ላይ አሉታዊ ተጽዕኖ እንደሚያሳድር ለመቆጣጠር አስቸጋሪ ሊሆን እንደሚችል ያስጠነቅቃል። ሆኖም ግን ኤአይን ማቆም እንደማይቻልና ከጥቅሙ ይልቅ ጉዳቱ ከፍ እንዳይል ጥንቃቄ ማድረግ እንደሚገባ ያሳስባል።
በቀጣይም የምንመለከተው ያን ላካን የሜታ ዋና ኤአይ ሳይንቲስት ሲሆን በጥልቅ ትምህርት ዘርፍ አቅኝ ከሆኑት መካከል አንዱ ነው። እንደ ሂንተን ሁሉ እሱም የቲዩሪንግ ሽልማት አሸንፏል። እሱም ስለ ኤአይ የተናገረው ሀሳብ የሰው ልጅ ደረጃ ላይ ከመድረሳችን በፊት የድመትና የውሻ ደረጃ ላይ ኤአይ መድረስ አለብን። ላካን የኤአይን አደጋ ስጋት ከፍ አድርጎ አያይም። በእሱ እይታ አሁን ያሉት የኤአይ ቴክኖሎጂዎች እንደ ቻትቦቶች በጣም ውስን ናቸው። እንደ ድመት ወይም ውሻ ያሉ እንስሳት የያዙትን የማስተዋልና የመረዳት ችሎታ እስካልፈጠር ድረስ የሰው ልጅን የማሰብ ችሎታ የሚያክል ኤአይ ለመፍጠር ገና በጣም ሩቅ ነን ብሎ ያምናል። በመጨረሻም አርቲፊሻል ኢንተለጀንስ ለዓለማችን ትልቅ ተስፋና ፍርሃት ቀላቅሎ ያመጣ ቴክኖሎጂ ነው። ከስቲፈን ሆኪንግ እና ኤለን መስክ ፍርሃት እስከ ቢል ጌትስ እና ማርክ ዙከርበርግ ተስፋ ድረስ ያሉ የሀሳብ ልዩነቶች ኤአይን ምን ያክል ውስብስብ እንደሆነ ያሳያሉ። የዚህ ቴክኖሎጂ አቅጣጫ የሚወሰነው እኛ በምንወስነው ውሳኔ እንደሆነ መረዳት እንችላለን። በሚቀጥለው ቪዲዮ እንገናኝ። መልካም ጊዜ